የኢትዮጵያ ኢኮኖሚ በከፍተኛ አደጋ ውስጥ ነው ወይስ በለውጥ ሂደት ላይ? የዓለም አቀፍ የገንዘብ ተቋም IMF የአፍሪካ ክፍል አዲስ ዳይሬክተር የሆኑት ዘይኔ ዘይዳን መካከለኛው ምስራቅ ላይ የተከሰተው የጦርነት እሳት አፍሪካን በተለይም ኢትዮጵያን እንዴት እንደሚጠብሳት ማስጠንቀቂያ ሰጥተዋል። ዛሬ በትንታኔያችን የ200 ሚሊዮን ዶላሩ አፋጣኝ ድጋፍ፣ ይህ የውጭ ምንዛሬ እጥረታችን የሚፈታ መፍትሄ ነው ወይስ በቁስል ላይ የሚቀባ ማደንዘዣ? በከተማው የኑሮ ውድነትና በገጠሩ የግብርና ምርታማነት ላይ የሚያሳድረው ጫና ምን ያህል ነው? የውጭ ምንዛሬ እጥረት ከተማችንን እያዳከመ ባለው በዚህ ወቅት ኢትዮጵያ ምን መለወጥ አለባት? እነዚህንና ሌሎች አበይት ጉዳዮችን በጥልቀት እንመለከታለን። አብራችሁን ቆዩ። የዓለም አቀፍ ቀውስና የኢትዮጵያ ተጋላጭነት። አትኩሮታችንን ወደ ዓለም አቀፍ ሁኔታ ስናዞር ዘይኔ ዘይዳን የሰጡት መግለጫ እጅግ አሳሳቢ ነው። ለምን መካከለኛው ምስራቅ ለአፍሪካ ኢኮኖሚ መሰረት ሆነ? ምክንያቱ ግልጽ ነው። አብዛኞቹ የአፍሪካ ሀገራት ኢትዮጵያን ጨምሮ የነዳጅና የማዳበሪያ አቅርቦታቸውን የሚስቡት ከዚሁ ቀጠና። የአሁኑ ግጭት በወረቀት ላይ ቢቆም እንኳን ወደ ነበረበት ኢኮኖሚያዊ እንቅስቃሴ ለመመለስ የ6 እስከ 7 ወራት ጊዜ ይወስዳል ይላሉ ዳይሬክተሩ። ይህ ማለት ምን ማለት ነው? ለአርሶ አደሩ የማዳበሪያ አቅርቦት መስተጓጎልና የዋጋ ጭማሪ ማለትም ምርታማነት መቀነስ ነው። የነዳጅ ዋጋ ንረት፣ ቀጥተኛ የትራንስፖርትና የሸቀጥ ዋጋ ንረት መፈጠሩ አይቀሬ ነው። የኑሮ ውድነቱ ከዚህ በኋላ ይበልጥ ተባብሶ ሊቀጥል እንደሚችል ነው የኢኮኖሚ ባለሙያዎች የሚሰሩ። አቶ ዘይኔ ዘይዳን የቀድሞ የማውሪታኒያ ጠቅላይ ሚኒስቴርና የገንዘብ ሚኒስቴር እንደመሆናቸው የአፍሪካን የውስጥ ችግር ጠንቅቀው ያውቃሉ። ከIMF ጋር የምናደርገው ትልቅ ፕሮግራም አካል የሆነው ይህ የ200 ሚሊዮን ዶላር አፋጣኝ ድጋፍ የእሳት ማጥፊያ ነው። ነገር ግን ጥያቄው ይህ ነው። ይህ የገንዘብ ዶላር እጥረትን ይቀርፋል? አጭር መልሱ በጭራሽ። ይህ የውቅያኖስ ጠብታ ነው። ሆኖም ግን የዚህ ገንዘብ ዋጋ ያለው በራሱ በዶላሩ መጠን ሳይሆን በኢኮኖሚ ዲፕሎማሲ ነው። IMF በኢትዮጵያ ላይ እምነት እንዳለው የሚያሳይ ሲግናል ነው። ይህ ምልክት ሌሎች አበዳሪዎችንና ባለሀብቶችን ወደ ኢትዮጵያ ለመሳብ የሚጠቅም ስልታዊ እርምጃ ነው። አቶ ዘይኔ እንዳሉት አፍሪካ የዓለም ቀጣዩ የእድገት ሞተር ናት። ይህ እምነት ኢትዮጵያን ይጨምራል። ነገር ግን የዓለም ቀውስ በአንድ በኩል ሲጫን የኢትዮጵያ የቤት ስራ ምንድን ነው? ከውጭ በሚመጣ ማዳበሪያ ላይ የተንጠለጠለ ግብርና ለዘላቂ እድገት አያበቃም። የኦርጋኒክ ማዳበሪያና የዘመናዊ አሰራር ሽግግር አሁን አማራጭ የሌለው የመንግስትና የህዝብ ግዴታ ነው። የIMF ብድር እያንዳንዱ ሳንቲም በታቀደለትና ውጤታማ በሆነ ፕሮጀክት ላይ መዋሉን ማረጋገጥ ይገባል። ኢኮኖሚ የሚበቅለው በሰላም አፈር ላይ ነው። የፖለቲካ ውጥረቶች እስካሉ ድረስ የውጭ ባለሀብቱ ወደ ኢትዮጵያ ለመምጣት ይፈራል። ሰላም የኢኮኖሚ ዋነኛ ቅድመ ሁኔታ ነው። የIMF ሪፖርት የሚያሳየው ትልቅ እውነት አለ። የዓለም ኢኮኖሚ እርስ በርስ የተሳሰረ ነው። በኢራን ወይም በጋዛ የተተኮሰ ጥይት በአዲስ አበባ ገበያ ላይ የዘይት ዋጋ ይጨምራል። የIMF መደገፍ መልካም ቢሆንም የዘላቂ መፍትሄ ቁልፍ ያለው እጃችን አምራች መሆን፣ የውጭ ምንዛሬን በቁጠባ መጠቀምና የውስጥ ግጭቶችን በውይይት መፍታት የዘመኑ ግዴታ ነው። የIMF አዲሱ ዳይሬክተር ዘይኔ ዘይዳን ወደ ኢትዮጵያ ሲመጡ የሚነጋገሩት ነገር የምንዛሬ ማሻሻያውን አጠናክሩ የሚል ሊሆን ይችላል። እናንተስ ምን ትላላችሁ? የኢትዮጵያ ኢኮኖሚ የዓለምን ቀውስ መቋቋም ይችላል? የኢትዮጵያ መንግስት ምን አይነት የቤት ስራ ቢሰራ ነው የምትሉት? ሐሳባችሁን በኮሜንት ላይ አስቀምጡ። ቪዲዮውን ላይክ ያድርጉ። ለሌሎችም እንዲደርስ ሼር ማድረጋችሁን አትዘንጉ። የኢትዮጵያን ኢኮኖሚና ፖለቲካ በገለልተኝነት የምንተነትንበት ይህ ቻናል የቤተሰባችን አባል እንዲሆኑ ሰብስክራይብ ያድርጉ። ሰላም።